እንኳን ወይዘሮ ማቴብ በሰላም መጣችሁ። ምርታችንን ቅመሱ፣ ወደዳችሁም ግዙ። ምንድነው ያለው? ምርታችንን ቅመሱ፣ ወደዳችሁም ግዙ። ምርታችንን ቅመሱ፣ ከወደዳችሁት ግዙ። እንደዛ ነበር ያለው። ጆን ይባላል። የስዊዘርላንድ ዜጋ ነው። ባለፈው ሳምንት በፍራንክፈርት በተካሄደ አንድ ዝግጅት ላይ ነበር ያገኘሁት። ከሀበሻዋ ባለቤቱ መዓዛ ጋር በመሆን አሮማ ጤፍ የተሰኘ የኢትዮጵያን ጤፍ ፈጭቶና አሽጎ የሚያቀርብ ኩባንያ መስርተዋል። ኩባንያቸው ጥሬ ጤፍ ከኢትዮጵያ ያስመጣል። ፈረንሳይ ሀገርም ወፍጮ ቤት አላቸው። ያው ለነገሩ በተለምዶ ጤፍ የሚፈጨው ወፍጮ ቤት ስለሆነ እንደዛ አልኩ እንጂ ነገሩ እንኳን ፋብሪካ ነው። እናም እዛ ፋብሪካ ውስጥ የአውሮፓን የጤናና ሃይጂን ደረጃ ጠብቀው የተፈጨ ጤፍ ያመርታሉ። በቀይ አሊያም በነጭ ምርታቸው ምንም አይነት ባዕድ ነገር አሊያም ተጨማሪ ንጥረ ነገር አይገባበትም። እንደነገሩኝ ከሆነ ምርታቸው በትኩሱ ለደንበኞቻቸው እንዲደርስ በማሰብ ትዕዛዝ ከተቀበሉ በኋላ ብቻ ነው ጤፉን የሚፈጩት። ከገዛችሁት በኋላ የተለመደውን የእንጀራ አዘገጃጀት መንገድ በመከተል ማዕዳችሁን በትኩስ እንጀራ ማድመቅ ትችላላችሁ። አሮማ ጤፍ በተለይ ከሀገር ርቃችሁ ለምትኖሩ አበሾች የመጣ የእንጀራ አምሮት መወጫ፣ የሀገር ናፍቆት ማስታገሻ ነው። ደውሉና አውሯቸው።